ኢትዮጵያን የምትወክለው እናት ከ36 ዓመት በላይ ለልጅ የተከፈለ ዋጋ የእናትነት ጥግ 18 ዓመታትን በጀርባዋ ተቃጥላ ቀሪው ዘመኗን ደግሞ በዘመነ ዊልቸር ልጇን ለማኖር የታገለች የልጅነት ወዟን ያጣች ለልጇ ስትል የመንግሥት ሥራዋን የተወች የኦዲሷ ጀግና ምስኪን እናት እቺ ናት። ይቺ እናታችን ዘመኗን በሙሉ ልጇን ስትታደግ መኖሯ የአእምሮ የጤና እክል እንዲያጋጥማት አድርጓል። ስለዚህ የወሊሶ ከተማ አስተዳደርና የወሊሶ ነዋሪ ሕዝቦይ እነዚህን ሁለት ምስኪን እናትና ልጅ የመጨረሻ የተባለውን የመቄዶንያ የአእምሮ ሕሙማን ማገገሚያ ማዕከል እንዲገቡና ወደ ጤናቸው እንዲመለሱ ሁሉም የበኩሉን አስተዋጽኦ እንዲያደርግና ቪዲዮውን ሼር፣ ኮፒ ሊንክ በማድረግ ለሚመለከታቸው አካላት እንዲደርስ ጥሬን አቀረብኩ። ሰላም ለአገራችን፣ ሰላምና ጤና ለእናትና ለልጇ።